እኮ ነው ቤትህን ጥለህ የወጣው አይደል? እሱ ጋራ ከሱ ስርስር እያልክ ያለው ኧረ ጤነኛ ነሽ? አንዴ የምልሽ ነገር ስሚኝና ለመጨረሻ ጊዜ አስረጅኝና በቃ ልውጣልሽ። እኔ ስለማስፈልገው ከጎኑ መሆን ስላለብኝ ከጎኑ እውነታውን ለምንድን ነው የማትቀበሉት? ምንድነው እውነታው? እሺ ምንድነው? ሰጪዎች ማንም ይሰማሻል ማለት አይደለም። ጤነኛ ነሽ ግን ብልግናሽ የባሰ እየታወቀብሽ ነው። ኧረ ሲጀመር ታሟል። አሁን እየመጣችሁ አትጩ። ሰማህ አይደል? እረፍት ማድረግ አልችልም። ሰላም ቤተሰቦች እንደምን አላችሁ? ያው እንግዲህ ዛሬ የመጣሁት ፋፊን ለአንዴና ለመጨረሻ ጊዜ እሷን ላዋራት እፈልጋለሁኝ እና ሶሉንም ጠርቻለሁ። እስኪ ያለውን ሚስጥር እንድትነግረኝ እፈልጋለሁኝ። እኔም በጣም እየፈራው ነው። እንግዲህ ልጅም ሊወለድ ነው፣ 8ኛው ወር ደርሷል። ስለዚህ በጣም ያስፈራል ያለው ነገርና ሶሉንም ጠርቻለሁ። እስኪ ያዙትን ሚስጥር ለአንዴና ለመጨረሻ ጊዜ እንዲነግሩኝ ፈልጋለሁና ሶልን ጠርቻለሁ። እስኪ ሄጄ ደግሞ እቤት ያለውን ነገር ላወራት ፈልጋለሁ። ምክንያቱም እኔ ልጁ የኔ እንደሆነ ነው ማስበው። ምክንያቱም እሷ ከዛ ከአረብ ሀገር የመጣች ሰዓት ላይ እኔ ጋር ነበረ ያረፈችው እና ደግሞ እኔ ሳገኛት ደግሞ ከኔ ውጪ ሌላ እንደማታውቅ ነበረ ያገኘኋት። ግን በመሀል ላይ ምን ገብቶ እንደዚህ እንደሆነ ግራ ስለገባኝ እሱንም ነገር በሙሉ እስኪ ልጠይቃትና ቤት ሂጄ ሶል የሚለውን ደግሞ እስኪ ያዙትን ሚስጥር አንድ ላይ ሆነን እናያለን። እስኪ ያው ሶልም እየመጣ ነው። ሰላም ሶል፣ እንዴት ነህ? ደህና ነህ? አለሁ። ሁሉ ሰላም? ሁሉ አማን። በሰላም ነው አጠርፈ የጠራኸኝ? አዎ ሶል፣ ምን መሰለህ እኔ በጣም ፈርቻለሁና አሁን ልጅም ጊዜው እየደረሰ ነው መወለጃው እና እስኪ ይሄ ነገር በጣም ምንም መጠራጠርና ማሰብ አይገባም። ምክንያቱ ይሄ ልጅ ያንተ ነው። እሷ አሁን ብላ አንተን ለማናደድና እልህ ውስጥ ለመክተት ነው ሁሉ እያደረገች ያለችው። አዎ ግን ለምን እንደዛ እንዳሰበች እኔ ግራ ገባኝና ሶል እስኪ ምክንያቷ ምን እንደሆነ ራሱ አላወቅኩምና እስኪ እሱን ነገር ለመጨረሻ ጊዜ ነው ዛሬ የምጠይቃት። ዛሬ ቤት ሂጄ እስኪ ያለውን ነገር በቃ ለመጨረሻ ጊዜ አብረን ሄደን እንድንጠይቃት ስለፈለኩኝ ነው። ለዛ ነው የጠራው ሶል። እንዴት ነው ግን አብረን መሄዱ ችግር የሚፈጠር አይመስልም? ምክንያቱ እኔ አሁን በእኔ ላይ ትንሽ ስለተበሳጨች እኔ አብሬ ስሄድ ሌላ ስሜት ተሰምቷት ሌላ ልው እስከምትገባ አንተ ብቻህን ጠርተሃት ብታወራት አይሻልም? ለመሰልስ ላይ እንደዛ እንኳን የሚሆን አይመስለኝም። ግን እኔ ግዴታ ነው በቃ ዛሬ ሄጄ ሁሉን ነገር ማወቅ እፈልጋለሁ። ብቻዬን ደግሞ መሄድ አልፈለኩም። እኔ ምክንያቱ እንደዚህ ነው ብዬ ብናገር አሁን የባሰ አንተ ስሜት ይሰበራል። ታውቃለህ አይደለ? ስለዛ ነው እኔ ሁሉም ነገር መናገር ማለት ነው። ምን እንደሆነ የያዙት በመሀላቸው ያለውን ነገር አንተ የምታውቅ ከሆነ ብትነግረኝ እኔ በጣም ደስ ይለኛል። በሁለቱ ያለውን ነገር በዚህ ሰዓት የሚሻለው ምንድነው? አሁን ሆን ብላ ናሂንም ትዳሩ ከምትበጠብጥ ያንተም ህይወት ከምትረብሽ ፋፊ ቀስ ብለህ ለሁለት እንደኔ እንደ ወንድም መክር ምንድነው ጠርተሃት በስነ ስርዓት ቁጭ አድርገህ ብታናግራት አንተም ከእልህና ከስሜታዊነት ወጥተህ ራስህን ከመጉዳት ታቅበህ እሷን ብታወራት መልካም ነው ብዬ አስባለሁ። ልክ ነህ ሶል፣ ግን እንደዛ ሞክሬያለሁ። ግን በቃ አሁን እኔ የፈለኩት ለምንድን ነው ታውቃለህ ሶል? አንተ የምታውቀው ነገር ካለና እንድትነግረኝ ነው የምፈልገው። በናሂና በእሷ መሀል ላይ ምን እንድን ያለው በመሀላቸው የያዙት ሚስጥር ምንድን ነው የሚለውን ነገር የምታውቅ ከሆነ ንገረኝ። አይ ደግሞ ካልኬ ደግሞ አብረን ሄደን ለምን መሰለህ አብረን ሄደን በቃ ለመጨረሻ ጊዜ ሄደን በቃ አብረን ሄደን አሁን እኔ እንጃ ለምን መሰለህ ብቻዬን ከሄድኩኝ ገብቷል ብዙ ነገር ሊፈጠር ይችላል። ያው ወንድ ልጅ ነኝ እኔም ገብቷል ልናደድ ይችላል ነው እና አብረኝ ሄደ የሆነ ነገር በቃ እንድታግዘኝ ነው የምፈልገውና መንገዱን ምንድነው ችግሩ የሚለው ነገር ለምንድነው እንደዛ ከሱ ከቤት ከውብዬ ጋር ያላት ነገር ምንድነው ከናሂ ጋር ያላቸው ነገር ምንድነው? እኔ ምንም አውቀው ነገር የለም። ገብቷል? ለምን እንደዛ ልትል እንደቻለች ልጄ ያንተ ልጅ አይደለም ልትል ለምን እንደቻለች ሁላ እኔ ምንም አውቀው ነገር የለም። ገብቷል? ደግሞ በጣም እርግጠኛ ነኝ ልጁ የኔ እንደሆነ ምን አስባ እንደሆነ እኔ ስለዚህ ልጁ ያንተ ከሆነ እርግጠኛ ከሆንክ እኮ አንተ መጠራጠር አይገባብም። ምክንያቱም ግን ለምን እንደዛ ልትለኝ ቻለች? ገብቷል? ምንድነው በመሀላቸው ያለው ነገር? ብዙ ነገር አለ። አሁን በቃ እኔ አሁን ለመጨረሻ ጊዜ ነው ዛሬ የምሄደው። በቃ አንተ አይደለም ካለችኝ እኔ አምኜ የምቀበለው በቃ እኔ አይደለም። ከዛ በኋላ ለውብዬም ነገርያት እንትኗን እንድታወጣ ነው ማድረግ ነው። አይ ተረጋጋ። ምክንያቱም አንተ ስሜታዊ መሆን የለብህም።
ከዚህ በላይ እንዴት ልረጋጋ? ሁኔታው ያናዳል። በጣም ስሜታዊ ያደርጋል። አሁን እኮ ተረጋግቼ ነው ሶል። ራስህን ደግሞ መጉዳት የለብህም። ምክንያቱም ለየትኛው ጊዜ ብለህ ነው ራስህን የምትጎዳው? እሷ ደግሞ ነገሮች ይስተካከላሉ። እሷም ወዳ አይመስለኝም። በእኔ ቦታው ታስታውስ ከሆነ ከውጭ እንደመጣች ብዙ ነገር ፈጥራ ነበረ እነ ናሂ ጋር ሄዳ ማለት ነው። አሁን ከዛ የተያያዘ ነገር ነው ያለውና አሁን ናሂ ደግሞ በዚህ ሰዓት ይሄ ነገር ብናገር ናሂም ይጎዳል ብዬ ስላሰብኩኝ ነው። ገብቶሃል? እሷ ግን ጥሩ መስሎኝ ነው እያደረገች ያለችው። ገብቶሃል? ለምን አሁን ነው ምንም አንተ መጠራጠር የለብህም። በቃ ልጁ ያንተ ነው። እስከዚህ ድረስ ደረጃ የሚያስኬድ ነገር ምን አድርገው ነው? ቆይ ሁለቱ ምን ሊያደርጉ ይችላል? ምን እሷ አስፈራርታ በግድ የሆነ ነገር ካላደረገች ናሂን ያደርጋል ብዬ አላስብም። እና ዙሮ አንተ አትጠራጠር፣ አትጨናነቅ። ብችል ግን እኔን ብትወስደኝ ጥሩ ነገር ይፈጠራል ብዬ አላስብም። ለምን መሰለህ ሶል እኔ ብቻዬን መሄድ ስለማልፈልግ ነው። ገብቶሃል? እዛ ሂጅ ምን እንደሚፈጠርም አላውቅም፣ ምን እንደምታወራም አላውቅም። እሷ የሚያናድ ነገር ነው ሁሌ የምታወራው። አሁን ላይ በቃ ተቀይራለች። ዙሮ አንተ ተረጋጋ። ምን እንደቀየራት ማወቅ ራሱ ከኔ ይልቅ ያልሞከርኩት ነገር የለም። ሶል አሁን አብረን እንሂድና ሰው ይዘህ ብታናግራት መልካም ነው ብዬ አስባለሁ። ካንተ በላይ ማንን ይዤ እሄዳለሁ? ሁለታችንም የምታቀን አንተ ነህ። ገብቶሃል? እስቲ በቃ ያለው ችግር የለውም። አንተ ግን ቤት ስትገባ ራስህን አረጋግተህ ስሜታዊ ሳትሆን ተረጋግተህ ለማውራት ሞክር። እኔም ያለው ነገር ቀስ አድርጌ አንተ እንድታወራህ አደርጋለሁና አሁን የት ናት ያለችው? ቤት ነው የምትሆነው ብዬ ነው የማውቀው። እኔም አላውቅም ቤት ነው። ግን እስኪ ቤት ሄደን ቼክ እናድርጋት። ዞሮ ራስህን አረጋጋ ነው። እስቲፎ በቃ ተረጋጋ። እንዴ ምን እያደረግሽ ነው አንቺ? ጭራሽ ብለሽ ቤት ይዘሽ ሊመጣሽ ምንድን ነው? ቆይ ምን ልታረግ መጣ? ምን ታረጋለች? ናይ ምን ትሰራለህ እዚህ? ጭራሽ ማሳጅ ታደርግልኛለሽ? ምን መጣ? ውጡ ሁለታችሁ ይልጡ። እንዴ ምን እያሰብሽ ነው አንቺ? በቤት የት ነው የምሄድልሽ? ቤት ቢሆን ኖሮ ውጪ እየሄድክ ታድር ነበር። ምንድን ነው የምትሰሪው? እስቲፎ ተረጋጋ። ምንድን ነው የሚሰራው የሰውዬ እዚህ? አሞታል። አትጩ በቃ አሞታል። አትጩበት። ኦኬ እያስታመምሽ መሆኑ ነው? አዎ እያስታመምኩት። አየህ ሶል የምትሰራልኝ ስራ አየህ? እኔን አስወጥታ አየህ? ናይ ምን እያደረክ ነው? የምትሰራውን ስራ ለምንድን ነው የመጣው? ከህይወታችን ውጣ ብያለሁ። አንቺ ስርዓት ይኖርሽ። ከአንቺ ጋር ምንም ጉዳይ የለኝም። አንተ ምን ትሰራለህ እዚህ? ናይ ሶላ ያመመኝ ነው። ስንት ነገር ተነጋግረን እንዴት እንደዚህ ታደርጋለህ? ናይ ታሟል። አሁን እዚህ እየመጣችሁ እንዳለ አንቺ ስርዓት ይኖርሽ። እኔ ከአንቺ ጋር ጉዳይ የለኝም። እኔ እሱ ስለጠራኝ ነው የመጣሁት። ለምንድን ነው የመጣኸው? እኔ እሱ ስለጠራኝ ክብር ያለሽ መስሎኝ በክብር ላናግርሽ ነበር የመጣሁት። ምን ሆናችሁ ነው? ይኸውልህ ሰማኛለህ አይደለ? ስነ ስርዓታችሁን ይዛችሁ። እያመመኝ ነው። ለምን ውጭውት? ታሟል። ቆይ አላማሽ ምንድን ነው? አንቺ ታሟል። ለምን ልውስ እንድገባ ታደርጊኛለሽ? ምን ታመጣለህ? ማመጣውንማ በደንብ ታውቂያለሽ። አሁንም ለሱ ብዬ ነው ዝም ያልኩሽ። ታውቂያለሽ አይደለ? አሞኝ ነው ልጠይቃት ነው የመጣሁት። እርጉዝ እኮ ነው። ቆይ ስማኝ አንቺ ዝም በይ አፋልኝ ብለሽ እንዳታወሪ ሰምተሽኛል? እንዳልነካት ሲጀመር ምን ልታረግ ምን ሆነ? ለምን ልትነካት? ምን ልታረግ መጣ? እኔ ላስወጥተሽ እሱ ማስገባትሽ ነው? አዎ ልክ ነሽ። ግን አንቺ ልጅ አይምሮሽ ግን ይሰራል? ተረጋጋ። ሚስተነመናት ሰውዬ ሲጀመር ታሟል። አሁን እየመጣችሁ አትጩ። ሰማህ አይደል? እረፍት ማድረግ አልችልም። ቆይ እኔ እዛም ቤት ጭቅጭቅ ነው፣ እዚህም ቤት መጥቼ እረፍት ማድረግ አልችልም። ምንም እኮ ያደረግነው ነገር የለም። ራሴን አመቀባት እየቀባችኝ ነው። ይሄው እንደምታዩት ምን ችግር አለ? እህቴ እኮ ናት፣ ጓደኛዬ ናት። ምን ችግር አለ? ግን ይሄ እኮ ከመጀመሪያው ጀምረህ እንዲያረጉ እንደዛ አረጉ እያልክ ነገሩን እያባባስክ ያለው እኮ አንተ ራስህ ነህ። ቆይ ምንድን ነው ችግርህ? አንቺ ለምንድን ነው ከሱ ህይወት ማትወጪው? ምንድን ነው ችግርህ? እኔ ምን አደረኩ? ናይ ምን ትሰራለህ እዚህ? ለምን መጣ? ስላመመው ቦታው እኮ አይደለም። አንተ እዚህ ስላመመው መጣ። ጎዳና ልደት መጣ። በቃ ጎዳና ቦታ መሄጃ አለ። በዚህ ሰዓት እንደዚህ አይነት ቦታ መገኘት ለአንተ ጥሩ አይደለም። የእሷ ተንኮልና ሴራ እያወቅህ ምን ትሰራለህ እዚህ? የትኛው ተንኮል? ምንድን የትኛው ሴራ ነው? ተንኮል ምን? አንተ ነህ እንጂ ተንኮል። ቆይ ወደ ቤት መመለስ አትፈልግም? ለልጆች አታስብም? እና ታዲያ እንደዚህ አይነት ጥፋት እያጠፋ እንዴት ነው ወደ ቤት ማስፈልግ ነው? አንተ ራሱ ነው እንደማትፈልግ እያልክ ያለው። ከዚች ልጅ ህይወት በቃ ውጣ። አንተም አንቺም ከህይወቱ ውጪ። ምን አገባ? ምንድን ነው የሚያገባ? ፋፊ ስርዓት ያዢ። ከኔ ጋር እንደዚህ መሳፈጥ አያዋጣሽም። ስርዓት ያዢ። አያገባም። አንተ ነህ መጀመሪያም እኮ ችግር ያመጣው። እኔ ነኝ ችግር ያመጣው? አዎ እየጎተትክ ታመጣለህ። ምንድን ነው ችግር? ሰው ያላሰበው እንዲያስብ ታደርጋለህ። ምንድን ነው ችግር? ይሄን ያለው ብዬ አላሰብኩም። በተአምር ይሄን ያለው ብዬ አላሰብኩም። ስመጣ ማለት ነው። በቃ
ናይ በጣም አጥፍተሃል። በዚህ ሰዓት እዚህ ቦታ ላይ መገኘት አልነበረብህም። እኔ በፍጹም አንተን እዚህ ያገኛለሁ ብዬ አላሰብኩም። ምን ወደቅ ያለኝ እኔ አሁንም እኮ ምንም አላደረግንም እኮ አሁን እዚህ ይሄ መታየቱ ነው ብዬ ጥሩ አይደለም። በቃ እሱ ባትፈልግም አንተ ነው ጽፋት ማጥራት የለብህም። ምን ይሰራል? ስላመመው አታምነኝም አንተ። እኔ እኮ ወንድሟ ነኝ ጓደኛዋ። እንዴት ነው ላምንህ? እንዴት አታምነኝ? እንዴት አምናለሁ? ሚስትን ካመንክ እንዴት አምናለሁ? እኔ ምንድነው ችግር? ያንቺ ችግር ነው ችግር ያለሽ ነው ችግር ስራሱ አንቺ ምንድነው? ባለ ትዳር እኮ ነሽ። ትዳርሽን አክብሪ ተባልሽ ያታቋልስ ጀመረ እንደዚህ ያጣበቃችሁ ምንድነው? አሁን እስቲ ፎሎስ በተረጋጊ ነው ለመምጣት ግዴታ እሱን በተረጋጊ ነው የሚሻልሽ። ባልረጋጋስ እሺ ተረጋጊና ንገሪ። እሺ ምንድነው? እሱን ጋር በስ አይደለም የምትመራው ቤት ነው የመጣሁት የነበረው ለምን እንደሆነ ታውቂያለሽ? እስኪ ስሚኝ፣ አዳምጪኛል። ስሚ ለምንድነው? ቆይ ልጁ ያንተ አይደለም አልሽ፣ ቤቴ ይዘሽ መጣሽ። ይሄን ሁላ ነገር እንዴት ልታገስሽ ነው? አሞታል በቃ አስፈልገዋል። ስለማስፈልገው እንደሞ ከጎን አይደል? ለኔ አታስፈልጊኝማ እንዴ? አንተ እኮ ነው ቤትህን ጥለህ የወጣው ነው አይደለም? እሱ ጋራ ከሱ ስርስር እያልክ ያለው አረ ጤነኛ ነሽ ግን አንቺ ልጅ ተይ። በጣም ጤነኛ ነሽ። በቃ ስለማስፈልገው ጤነኛ ብትሆንማ እንደዚህ አታረግም። ባለ ትዳር ወንድ ላይ አትንጠለጠልም። ትዳር እያለ አፍህን ዝጋ። ጤነኛ ስላልሆነሽ አፍህን ዝጋ። ራስሽ አትናገረኝ አልፈልግም። ስነ ስርዓትህን ያዝ። ልታሰድበኝ ነው ያመጣኸው? እንዲሰድበኝ ነው ይዘኸኝ? ይኸውልሽ ትዕግስቴን አታስጨርሽ። እንዲሰድበኝ ነው ይዘኸኝ የመጣኸው? ተይ ትዕግስቴን አታስጨርሽ። ለምን ነው የምታሰድበው? ቆይ እቺ ልጅ ምን አደረገች? እስካሁን ለምንድን ነው እንደዚህ የምትሆንባት? ምን አደረገች? ከዚህ በላይ ምን ታደርጋለች? መልካም ከዚህ በላይ ምን ታደርጊ? መልካም ሴት ናት። ከዚህ በላይ ምን ታደርጊ? አሞታል። ስለዚህ እኔ ደግሞ አስፈልገዋለሁ። አንቺ ምን ቤት ነሽ? እሱ አመመው አለመው ምን ያገባሻል? አንቺ ያገባኛል። ምንም አያገባሽም። ያገባሽ አንቺ ስለባልሽ ነው እንጂ አለበለዚያ ማለት ነው የሚመጣብሽ ነገር ታውቂያለሽ። እስኪ አዋሪኝ። ቤቴ ጨራሽ ይዘሽው መጣሽ አይደል? ይዤው መጣሁ። ባለ ትዳር ነሽ እኮ እንዴ? ቦስ ምን ሳረጋጊ? ከኔ ጋር ያለሽን ነገር እኮ አልጨረስሽም። ምን ሳደርጋጊኝ? እንዴት ነው ያላየሁት? ከዚህ በላይ እንዴት ልጅ ስለተንከባከብኩት እንክብካቤ ግን ብልግናዋን እያየ ነው አይደለ? ኧረ ተው አትሳደባት። ንጹህ ሴት ናት እቺ ልጅ። አታውቃትም። ባለ ትዳር ወንድ ላይ የምትንጠለጠል ሴት ናት። አንቺ ከሱ ህይወት ውጪ እኔ ለሱ ብዬ ነው እስካሁን የታገስኩሽ። አሞኝ እኮ ልጠይቀኝ ነው። አሞኝ እኮ ነው እንትን ያለ ትሪት እያደረገች ነው። እሺ ማን አለኝ እኔ በዚህ ሰዓት ነው። እና እሷ ናት ባለ ትዳር ሴት ጋር ነው እንደዚህ ጎዳና መጣል አለባት። አንተ ባለ ትዳር ነህ እኮ። ትዳር እኮ ታዲያ አልፈልግም ማለት ይሶል አልሰማም እንዴ? አልፈልግም ማለችኝ እኮ። አንተ እንደማትፈልግ እያረክ ያለው እና ከሷ ህይወት ውጣ። እኔ መጀመሪያም ነግሬሃለሁ። ከዚህ ጋር ያለው ነገር ቶሎ አስተካክል፣ ወደ ቤት ተመለስ ብያለሁ። አንተ ግን አሰማኝ። አትጉዳት። ተረጋጋ። አንተ ምን ያገባህ? ሌላ ነገር ውስጥ ማለት ትዕግስቴን አታስጨርሽ። ሴት አያሳዝነኝም። ምንድን ነው የሚያስፈልግሽ? ስነ ስርዓትህን ያዝ። አንቺ ራስህ ስርዓትህን ያዝ። አፍህን እንዳትከፍት። ልቀቀኝ፣ በቃ ልቀቀኝ። እጄን እሺ። ምንድን ነው የምትፈልጊው? ንገሪኝ። ከዚህ ሰውዬ ምንድን ነው የምትፈልጊው? በቃ እኔ አስፈልገዋለሁ። ከጎኑ ምንድን ነው የምታስፈልጊው? አንቺ አታፍሪም እንዴ? ባለ ትዳር እኮ ነሽ። የራሳችሁ ጉዳይ ነው። በቃ እንደ አንቺ አታፍሪም? ግን አላፍርም። ጤነኛ ነሽ? ግን ለምንድን ነው የማፍረው? ቤት ያምጥተሽ የማንም ጎረምሳ ቤት ያምጥተሽ አስቀምጠሽ አላፍርም። የማንም አትበላው። ስነ ስርዓትህን ያዝ። ከሱ ጋር እየዋልክ ለነገሩ ስነ ስርዓት ሊኖር አይችልም። ልቀቀኝ። ከአንቺ ጋር የዋለ ሰው ነው ስነ ስርዓት የሚኖረው? አዎ ልቀቀኝ። ሰው እየሰማልኝ ነው። እሺ ልቀቀኝ። እቺ ታዲያ ጤነኛ ነች? በጣም ጤነኛ ብትሆን ይሄን አታረግም። ምንድነው አንተ ችግር? ስርዓትሽን ያዥ። ምንድነው? እኔ ስርዓትሽን ያዥ ብዬሻለሁ። አሁንም እንደዚህ አይነት ብልግና ካንቺ አልጠብቅም። እሺ ምን ታመጣለህ? ባልሽን አባረሽ የሰው ባል አምጥተሽ እዚህ እኔ አላባረርኩትም። ራሱ ነው አንተን ተከትሎ ያንተን ወሬ ተከትሎ ይወጣ እና የሰው ባል ምን ይሰራል እዚህ ጋር እንዴ? ቆይ የሰው ወሬ የምትይው እኔ ከራስሽ እኮ ነው የሰማሁት። እስኪ ንገሪኝ፣ ምንድን ነው የምትይው አንቺ? በቃ እሱ ከባልሽ ይበልጣል ነው እንዴ? አሁንም እኮ ቤቱ ነው መኖር ይችላል። ማንም አልከለከለውም። እንደዚህ እያረግሽ እኔ ስለማስፈልገው ከጎኑ መሆን ስላለብኝ ከጎኑ ምንድነው? እውነታውን ለምንድን ነው የማትቀበሉት? ምንድነው እውነታው? እሺ ምንድነው እውነታው? ምን ብለሽ አታምናትም? ከዚህ በላይ እንዴት ነው እውነታው የሚቀበለው? ናይ ቤቴ እኮ ነው ያለው። ሰውዬ ቤቴ እኮ ነው ያለው። ምን ችግር አለ? ወንድሟ ጓደኛዋ ነኝ። ምን ችግር አለ? አይደለም ጓደኛዬ ነው ያለችው። ወንድሜ ነው ያለችው። የልጅ አባት ነው እኮ ነው ያለችው። አንተ ደግሞ ካለ ስም እየተሰጠ በየቦታው ከሷ ጋር ምዞር ከሆነ አሁንም ጥፋተኛ መሆንህን እያረጋገጥክ ነው። ባሏ ነው የገፋች። እኔንም ሚስቴ ናት የገፋችኝ እንጂ ንጹህ ነን እኛ ሁለታችንም ንጹህ ነን። ንጹህ ናችሁ? ተገፍተን ነው እኛ ገባ ያለ ስማችን እየተገፋ ነው እዚህ ሄደ። ለዚህ ሁሉ ምክንያት ደግሞ አንተ
ጭራሽ ራስን እንደ ንጹህ ሰው አድርገህ እኔን ልትሰርበኝ አትችልም። አሁን ከቤት ይውጣል በቃ። አንቺ ስነ ስርዓት ይኖርሽ። ምንም ስነ ስርዓት ለዚህ ነው የጠራኝ ስቲፎ። ይሄን ላይ ነው የጠራኝ ለዚህ ዓላማ ማለት ምን አየክ? እስቲ ምን አየህ? ምን አየህ? በእውነት ይሄ ነገር እንዳይፈጠር ብዙ ነገር ለምኛለሁ። የቱ ነገር ተፈጠረ? ምንድነው? እሺ ልተው ምንድነው ቁጭ ብሎ የሚያወራ? ስማኝ፣ እንደዚህ አይነት ጥፋት በየቀኑ እንዴት ታጠፋለህ? ናይ እኔ አጥፍቼ አይደለም ሶላት ተረጋጋ ነው። ታዲያ ምን ባሰራው ምን ትሰራለህ እዚህ ቤት? አንተ አጠፋም አላጠፋም እዚህ ቤት መገኘት የለብህም። የፈለገ ቢያምስ እዚህ ቤት መገኘት የለብህም። ወዴት ልግባሽ ንገረኝ። የት ልግባ ነኝ እኔ? አንቺ አያገባሽም። ስርዓት ያዥ። እኔ እሱን እያወራሁ ነው። ሲጀመር አስመሳይ ነው አንተ። ከልብ ጓደኛው አይደለም። አስመሳይ ማለት ነው። እዚህ በላይ ምን ሰሪኛው የምትሰሪኝ ከሆነ አንዴ ብቻ ነው በቃ። ለመጨረሻ ጊዜ ላዋራችና ልውጣበት። ቤቱን ታቀለሽ ብሎሽ ተረጋጋና አንዴ ለመጨረሻ ጊዜ ነው የምነግርሽ። ለመጨረሻ ወደዛ ዳንታገሩ ለመጨረሻ ጊዜ ነው የምነግርሽ። ሰሪኝ ተረጋጋ። ለመጨረሻ ጊዜ አንድ ድል ልስጥሽ። ሰምተሽኛል? አንድ ድል ልስጥሽ። ሌላ ነገር ውስጥ አትክተጂ። አንድ ድል ልስጥሽ። ያለው ነገር እንድትነግሪኝ ይፈልጋል። ምንድነው የምነግርህ? በቃ ያለው ነገር ይሄ ነው። ምንድነው? ንገሪኝ። ለምን እሱ ያስረዳህም? ከኔ በላይ እሱ ጋር ሰሚኝ። አንቺን ነው እያወራሽ ያለሁት። ምንም ነገር አላወራም። በቃ መብቴ ነው። ልጁ እሱ እንደሆነ ንገሪኝ። ለመጨረሻ ጊዜ ንገሪኝ። አላወራም። አንተ ከሷ ጋር ያለ ነገር ምንድነው? ናይ ጓደኛዬ ናት፣ እህቴ ናት። ሶላ አሁን ትወጣልናለህ? አይወጣም። ትወጣልናለህ? ውጣልን። ስርዓት ይኖርሽ። ሌላ ነገር እንዳይከተልሽ ስርዓት ይኖርሽ። ሲጀመር ከቤት ይወጣልኝ። ውጣልን። አሁን ናይ ሌላ ነገር ማትፈጥር ከሆነ ውጣልን። ኧረ ተይ አንቺ ሴት ናይ ውጣ። አይወጣም። ብትወጣ ይሻላል። ብትወጣ ይሻላል። ናይ አሁን ትልቅ ጥፋት እያጠፋ ነው። ናይ ስርዓት ይኖርሽ። ሚስት ነበረች ግን ሚስትን እየገፋት ነው። ስለ ሚስቴ ልትነግረኝ ነው? ስለ ሚስቴ ልትነግረኝ ነው? ቤቴ መጣ። ለነገሩ እንደዚህ አይነት ብልግና ያላት ሴት ጋር ምን ሰው ብልግና የለባትም። በጣም ባለጌ ሴት ናት። ተደጋጋሚ ስንት ህይወት ላይ መጣ ብዙ ችግር ፈጥራለች። አሁን እንደዚህ አይነት ችግር የምትፈጥር ህይወት ላይ ምንድን ነው የምትሰራው አንተ ጋር? አንዴ የምልሽ ነገር ስሚኝና ለመጨረሻ ጊዜ አስረጅኝና በቃ ልውጣልሽ። ህይወትሽን እወጣልሻለሁ። ቤቱንም ትቼልሽ እወጣለሁ። እንደፈለግሽ ተረጋጋ። እስኪ ተረጋጉና እሱ ይውጣና ማለት ነው። ለሁለት ተረጋጋችሁ መፍታት ያለባችሁ ችግር ፍቱ። ሰምተሽኛል? ስርዓት ይኖርሽ። እኔ አንቺ ላይ በኋላ ብታለቅሽ እንዳነካኝ ስሜታዊ እንዳትሆን አስጠንቅቄያለሁ። ገብቶሃል አይደለ? ተረጋጋና ስሜታዊ ሳትሆን ተረጋጋ። ሌላ ችግር እንዳይፈጠር ውጣ። አትፈጭኝ አንቺ ሴት አይወጣም። አሰማኝም እንዴ አይወጣም። ነፍሰ ጡር ናት፣ አታስጨንቋት። ውጡ እናንተ ባይሆን ስርዓት ይኖር። ውጡ። እኔን መንካት ስርዓት ያዥ። ውጡ በቃ። ቆሻሻ እኔን መንካት ስርዓት ያዥ። እየጠራህ የምታሰድበኝ ከሆነ ውጣ። አብረህ ተያይዘህ ውጣ። ውጣ። አስጨርሽኝ። ሌላ ችግር ሊፈጠር የምትፈልገውን አይ የምትፈልገውን ነገር ንገሪኝ። እሺ ውጡ በቃ። እስከዛሬ ከጎኑ ብዙ ነገር እያገኘሁ ነው። ተቀመጭና አሁን ዋል ወጣ ይሻላል። በክብር ፈጠር ማትፈልግ ከሆነ ውጣ። ምንም ነገር አላወራም። ውጡ። እና ሐኪም ቤት እዚህ ነው፣ ሆስፒታል እዚህ ነው። ስላመመህ ቶ ችግር የለውም። አዝለሽ ውጣና ሁለቱም ያውቁና ችግራቸው ይፍቱ። አንተ ውጣ። ምንም ነገር ከሌለ ከሷ ጋር ውጣ። ምንም ነገር አልናገርም። ተይ ይቆጭሻል። በኋላ አይቆጨኝም። ውጡ በቃ። ውጡልኝ። ውጣ ተባልክ አይደል እንዴ? ውጣ። አንተ በቤቴ ማን ስለሆንክ ነው ውጣ የምትለኝ? በቃ ውጡ። ሂዱ። ውጡ። መውጣት ትችላላችሁ። እዚህ ላይ የመጣችሁ መፈጨታችሁ። ለምን እንውስጥ ከችኛለሽ? ለምን ተረጋግተን አናወራ? በጣም እሺ ተረጋግተን እናወራ። ምንም ያረጋጋ ነው። አስመሳይ ስለሆነች ማለት ነው። ተረጋግታ ማውራታችን አይደለ? በቃ እሺ። እንደዚህ ስለ ጮሽ ማንም ይሰማሻል ማለት አይደለም። ጤነኛ ነሽ ግን ብልግናሽ የባሰ እየታወቀብሽ ነው። ኧረ እባክህ። ስለዚህ አንቺ ስርዓት ይኑርሽ። ምንም ወንድ ላይ ጀርባ ውረጂ። አንተ ስለ አሁን ማለት ነው እውነታውን መስማት አይደል የፈለከው? እውነታውን መስማት የምፈልገው ጊዜ ስጣት። ንገሪኝ በቃ። ለመጨረሻ ጊዜ መስማት የምፈልገው ንገሪኝ። ከዛ እወጣላችኋለሁ፣ ከህይወታችሁ እወጣላችኋለሁ። ፋፊ ትነግርሃለች። አታይኝም። ከዛ በኋላ ላይንሽ አታይኝም። ንገሪኝ። መረጋጋት አለበት። ንገረው እውነታውን። እንዴት ነው የምነግረው? አንተ እኮ ሲጀመር እውነታውን እንዲወጣ ነው ፍላጎቴ። ዛሬም ቢሆን እውነታውን እንዲወጣ። ታዲያ አንተ ካለ ቦታ እየተገኘ ነው እንዴ? እውነታው እንዲወጣ መክፈል ያለብኝ መስዋዕት ሁሉ ከፍላለሁ። አሁን ውጣ። ያለ ስም ስለተሰጠኝ ስለሆነ አሁን መውጣት አለ። እኔ መውጣት አልችልም። ባይሆን እናንተ ውጡ። በቃ ሰውዬ ጤነኛ ነገር ምንድን ነው ያቃጠላችሁት ግን እናንተ?
ጤነኞች ናችሁ? አለመሆን በደንብ እያረጋገጥክ ነው። ናይ እናንተ በጣም ጤነኛ ነህ። አንቺ ከአንቺ ጋር ምንም ነገር የለኝም። ስርዓት ያዥ፣ ስርዓት ያዥ። እሺ ልታስረጅኝ ትችያለሽ። ስለዚህ ነገር ልታስረጅኝ ትችያለሽ። ትነግራለች። ታገስ እስጢፍ አታውራ እስኪ አፍ የለም። አታውራ እስኪ አፍ የለም። እረፍ። ስማኝ ነገርኩህ። ከነካይ ምን ይሰራል እሱ እዚህ ምን ይሰራል? ስለማያለ አንተ ስርዓት ይኖርህ። ሚስትን ታምናታለህ አታምናት? እሱን ንገረኝ። ለምን ስርዓታችሁ ዝም አትበሉ? ቆይ ተረጋጋ እስጢፍ። ሚስትህን ምናምን የምትለኝ አሁን ናይለ እንደዚህ የምታረጊ አልመሰለኝም ነበርሽ። ባልሽ ናሂ ሳይሆን እሱ ነው ባልሽ። ገብቶሻል አይደለ? እስከ ዛሬ ታግዤሻለሁ። ከዛሬ በኋላ ግን የመጨረሻ ነው የነገርኩሽ። አያገባህም። ሰማኝ አይደል? አያገባህም። ለምን አስወጣው? ሴትዮ ይኸውልሽ፣ ስሚ፣ ለምን አስወጣው ነው ያልሽው? ለምን አስወጣው ነው ያልሽው? ለምን አስወጣው? ገና ምን አይተሽ? ይኸውልሽ እደፋችኋለሁ። እሺ ሁለታችሁ ወዲያችሁ ልጠፋ፣ ራሴንም አጠፋለሁ። ሌላ ችግር ውስጥ ነው የምትከተው። ተረጋጋ። አንቺ በጣም ባለጌና ወራዳ ሰው ነሽ። ነግሬሻለሁ። ሁለተኛ እደፋሻለሁና ማለት ነው ሚስጥርሽን ሙሉ አውጥቼ እደፋሻለሁ። ሁለታችሁንም። አንተ እኔ እንደዛ አልከኝ አይደለ? ተረጋጋ። በቃ አይንህን ማይታል ድጋም እና ተረጋጋ። ውጣ በቃ